ጎጃምን ለማፍረስ የአየር ኃይል እንጠቀማለን፣ እግረኛ ጦር እንጠቀማለን፣ ሳቦታጅ ሰርተን እንጠቀማለን፣ የራሳቸውን አማራ እናጋድላለን ብለው ነው ሽመልስ እኮ ነግሯቸው። እኔ ከነገርኳችሁ በኋላ ራሱ ያ እኮ ነው እየሆነ ያለው። እነዚህን ሽርጥ እስላም ሽርጥ ለባሽ አንድ ጥይት ሲተኩስ የማይቆም ቀዳዳ አሳደበ ነው። ላሳያችሁ ቆይ። ይህን የመሀይም ልጅ በጎጃም ፋኖ ውስጥ ገብቶ እንዴት እንደሚያላግጥ ተመልከቱ። ይህን መሀይም ተመልከቱት። ይሄ የአድዋ ትግሬ ነው። ሶማሌ ውስጥ ተወልዶ ያደገ ትግሬ ነው። ይሄንን ቁልፋት የጎጃም ፋኖ አሳደህ በዚህ ሳምንት ካልመጣው አንተ ነፃነትን አታገኝ። አላዛር የሚባልን ከርፋፋ ጋሜ ጭንቅላቱን ካልፈተንከው ያንተ ትግል ወደ አዲስ አበባ ይደርስ። እማን ይሄንን አጁዛ ሽማግሌ ሲሙን ንጨው ከዚያ አንገቱን ቁረጠው በስናይፐር። ይሄን ተራው ፋኖ ይሄን የፋኖ መሪ የምትለውን ቶ አታለ ድፋው፣ ገበሬው ድፋ አስረግጬ ነው ነገር። ይሄ ቅዘናም ሶማሌ ነኝ ብሎ ገብቶ ይሄ ቦርኮ ምን ይሰራል? ቲክቶክ እየሰለለ ነው። ይሄ ሶማሌ አይደለም። ሶማሌ ስለኛ ሊታገል ነው። ኢትዮጵያና ዓለምን ነጻ ወጣ፣ የዓለም ጥቁሮችን ነጻ ወጣ ህዝብ እኛ ነው እንደ ሶማሌ ነጻ እናወጣለን? እኛ ነው እንደ 3 ሚሊዮን የማይሞላ ትግሬኛን የሚዋጋለን? እኛ እኮ 7 ሚሊዮን ነው። አቃፊ ነን ይለዋል። ይህን ከካም አላዛር የሚባል አለ፣ ይህ አለ፣ ሰለሞን ገሪማ ገና አመጣላቸዋለሁ። በሙሉ ቲክታክ ላይ የሚወጡ ፋኖች ካሉ ወጣቶችንም አምጧቸው። መመታት አለባቸው፣ መመታት አለባቸው። ይህንን ከካም ይሄድበታል። መሬት ላይ ጦር አስታጥቅ ይሄድበታል። የምስራቅ ጎጃም ፋኖች የት እንዳለ ተሻገርና ቋሪት አካባቢ ነው የሚሆነው። መቼም ምሽጉ ወደ እንትን ነው። ይሄ ይልማናና ደንሳ ምናምን ሜጫ የምትለውን ተሻገር ተስባችሁ በሉት። ይሄን እዚያው የመጫ ልጆች የቋሪት ፋኖ ይሄንን ካልመታችሁት፣ ይሄ እኮ ትግሬ ነው፣ ሶማሌ አይደለም እኮ። ይሄ ገመዳፍ እኮ የአድዋ ዘር ያለው ሶማሌ ውስጥ ያደገ ትግሬ ነው። እንዳትለቁት ፋኖች፣ እኛም እንሰራበታለን። እንዳያመልጥ፣ ከክልል ውስጥ እንዳያመልጥ። ይሄ አልሻባብ ማለት ነው። ይሄ አክራሪ ሽርጥ አጫጥቃሚ እኛን እየተሳደበ ነው። የአማራ ታጋዮችን እያዋረደ ነው። እንዳትለቁት። በእኔ ላይ አይን ላይ መጣ ነው። ፕሮፌሰር አስራት ላይ መጣ ነው። እኔ ራሱ የራሴ ፋኖ ነው። ምጽአተ አማራዊ